አመሰግናለሁ። ስሜ ቄስ ብዙነህ ሱሙዶ ይባላለሁ። የዚህ ሲኖዶስ የማዕከላዊ ደቡብ ሲኖዶስ ፕሬዝዳንት ነኝ። በዚህ ሲኖዶስ 390 ሺህ ምእመናናት አሉ። በሰበካ ደረጃ ሲታይ ደግሞ 34 ሰበካዎች አሉን። ከሱ ጋር ተያይዞ ደግሞ ወንጌል ማዳረስ ኤሪያዎች 4 እና ከዛ በላይ የተለያዩ አካባቢዎች ላይ አሉ። ብዙ ጣቢያዎች አሉ። ኤምቢሲ ከተዋወቅንበት ኦልሞስት 1 ዓመትና ከዛ በላይ እስከ 2 ዓመት አካባቢ ሆኗል። ከኛ ጋር ብዙ ትልቅ ስራ እየሰራ ያለበት ሴንተር ነው። 2 ትልቅ ስራዎችን እየሰሩ ናቸው። አንደኛ ሲኖዶሱ የጀመረበት ገቢ ማስገኛ እንዲሆን የታሰበው ባለ 5 ወለል ፎቅ አለ። እሱን ድጎማ በማድረግ 1,100,000 ብር የኢትዮጵያ ብር ሰጥተውናል። ያ ግንባታችንን ትንሽ እንድናስቀጥል ረድቶናል። ሁለተኛው ደግሞ በሴሚናሪያችን የሚማሩ ከአውትሪች ከተለያዩ አካባቢ አቅም ከሌላቸው ማህበረሰባት የሚመጡ ተማሪዎችን ለ7 ወይም ለ6 ተማሪዎች ስኮላር ተፈቅዶ ያንን አብቃቅተን ስኩል ፊ ብቻ እንዲከፈል አድርገን ለ19 ተማሪዎች አድርገን በትምህርት ቤታችን 19 ተማሪዎች እየተማሩ ይገኛሉ። ከነዛ 4ቱ ተመርቆ ወጥተዋል። የተቀሩ 15ቱ ስቲል በትምህርት ላይ አሉ። ስኮለርሺፕ ጥቅሙ ትልቅ ፋይዳና ቫልዩ አለው። ያም ትምህርቱን ምንም እንግልት በሌለበት እየተማርኩ ነው። ስትሬስ የለውም። ገንዘብ እኛ አካባቢ ላይ የኢኮኖሚ ሁኔታም ቀጥሎ ደግሞ ትምህርት ቤቱ ደግሞ የራሱ የሆነ ባጀት የለውም። ትምህርት ቤት በራሱ ስለሚንቀሳቀስ ስኮለርሺፕ ባዘጋጀ አጋጣሚ በዚህ በድርጅቱ ምንም ሳልጨናነቅ ፍሪ ሆኜ እየተማርኩ ነው በነፃነት። ስለዚህ ታላቅ ክብር አለኝ። ማገለግለውም የተነሳውም ያው በወንጌል ነው። ወንጌል ነው እዚህ ያደረሰኝ። ያው አገልጋይ ነኝ። ከዚህም በኋላ ደግሞ ያው ይሄንን ዓላማ እስከምጨርስ እስከ ደግም ሰዓት ያው ጌታን ለማገልገል ነው ቃል የምገባው። ያው ኢየሱስ ክርስቶስ እንደተናገረው እንደተባለውም ያው ሂዱ ወደ ዓለም ሁሉ የሚለውን ሊተገብር ያው ሌት ተቀን እየጸለይኩ ያለሁት ኢሹ ተግባሬ ነውና ለዛ ነው እየጸለይኩ እየተዘጋጀው ያለው። ሌላ ስራ የለኝም። እሱን የምሰራው እሱን ማገልገለው። ስሜ ዶክተር ህሊና መልስ ይባላል። ሜዲካል ዶክተር ነኝ። እንዲሁም የቆዳ ስፔሻሊስት ሐኪም ነኝ። በእርግጥ እኔ እዚህ ሆሳና ውስጥ ከረንትሊ የመንግስት ሆስፒታል ውስጥ በቆዳ ስፔሻሊቲ ሕክምና አገልግሎት እየሰጠው እገኛለሁ። በትርፍ ሰዓቴ ደግሞ የማስተር ቢልደር ሴንተር የቦርድ ሜምበር ሆኜ አገለግላለሁ። በዋነኝነት የምሰራው በንግስት እሌኒ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ እሰራለሁ። ከተማ ውስጥ በሚገኝ ትልቅ ሆስፒታል እሰራለሁ። በዋነኝነት እዛ እሰራለሁ። በትርፍ ሰዓት ደግሞ አቅራቢያ በሚገኝ ክሊኒክ ላይ አገልግሎት እሰጣለሁ። እንዲሁም ደግሞ አንዳንድ ወደ ሆስፒታል እንዲሁም ክሊኒክ ሄደው ሕክምና ማግኘት የማይችሉ የህብረተሰብ ክፍሎች ደግሞ እዚሁ ባለሁበት በመኖሪያ ቦታ ለሕክምና አገልግሎት፣ ለምክር አገልግሎት ደግሞ በሚጠይቁኝ ጊዜ አገልግሎት እሰጣለሁ፣ አማክራለሁ። ይህንን አደርጋለሁ። ያው በመጀመሪያ ማስተር ቢልደርስን ለማመስገን እፈልጋለሁ። ምክንያቱም ይህን እድልም ስላመቻቸ የህብረተሰቡን ችግር በመረዳት የሕክምና ላይ ያለውን ጋፕ በመረዳት ይህንን ደግሞ ለሚመለከታቸው አካላት ለማስተላለፍ ይህንን ፕሮግራም ስላዘጋጀ ማስተር ቢልደርስን ለማመስገን እወዳለሁ። እንዲሁም ደግሞ እዚህ ላይ ተባብረው መስራት ለሚፈልጉ
በተለያዩ ቅድም በገለጽኳቸው መንገዶች በትሬኒንግ ሊሆን ይችላል፣ በተለያዩ ሰፖርቶች እኛን ሰፖርት ማድረግ ለሚፈልጉ በቆዳ ሕክምና ሊሆን ይችላል። ከዛም ባለፈ በሙያቸው እኛን ማገልገል ለሚፈልጉ ለማንኛውም አካላት ፈቃደኞች እንደሆንን አብረን ለመስራት እንደምንፈልግና ዝግጁ እንደሆንን ለመግለጽ እፈልጋለሁ እና ለሚደረግልን ለማንኛውም አይነት ትብብር አስቀድሜ ለማመስገን እፈልጋለሁ።